ሰላም ቤተሰብ እንዴት ናችሁ? እንዴት ከረማችሁ? እግዚአብሔር ይመስገን አለሁ እኔ ሰላም ነኝ። እንግዲህ ያው ረመዳን እየመጣ ነው። ፈጣሪያን እንስራ። እኔ እንዴት እንደምሰራ ላሳያችሁ። ትወዱታላችሁ ብዬ ተስፋ አደርጋለሁ። እዚህ ጋር ግማሽ ብርጭቆ ውሃ አድርጌያለሁኝ። ከዛ ካሜራ ጨምራለሁኝ። አንድ ሚላጋ ሶስት ሚላጋ ስኳር ነው የምጨምረው። ጨመርኩ 3 ሚላጋ። ከዛ ጭራጫው ጨምራለሁኝ ትንሽ። ከዛ ይሄን ቀላቅዬ ለ10 ደቂቃ ነው የማስቀምጠው። አስቀምጬ ከዛ በኋላ ነው ሌሎችን እንትን ጨምሬ የማወቀው ማለት ነው። ከዛ እንደዚህ ለ10 ደቂቃ ካቆየው በኋላ እንደዚህ ሆኖልኛል። ከዛ ቤኪንግ ፓውደር የሚባለውን ወይም መንፊያ ይሄን እጨምራለሁ። 2 ወይም 3 ሚላጋ ግን ትንሽቱ ሚላጋ ናት የኔ። ከዛ ግማሽ ኩብ ወተት ጨምሬያለሁኝ። እናንተ ለመጨመርም ትችላላችሁ፣ እኔ ጨምሬያለሁ ማለት ነው። ከዛ ይሄን ከቀላቀልኩ በኋላ እዛ ዱቄት እጨምራለሁ። እየለካው ነው የምጨምረው። 2 ግማሽ ነው የማደርገው፣ ምክንያቱም ወተቱን ነው ሆን ስል አነስ ስላለኝ ዱቄት 2 ግማሽ ነው ያደረኩትኝ እኔ። ከዛ መጨረሻ ላይ ዘይት እንደዚህ አደርጋለሁ ማለት ነው። አንደኛ እጄን ይለቅልኛል ያኔ ሳወቀው ይመቻ እንደዚህ ለስለስ ይላል። መጨረሻ ላይ ነው እንትን ዘይቱን እንደዚህ አድርጌ የማስቀምጠው። ጨምሬ በደንብ ካሸው በኋላ አስቀምጠዋለሁ ማለት ነው። እንደዚህ ሆኖልኛል። ከዛ በደንብ እንደዚህ አሽጌ አስቀምጠዋለሁኝ ለግማሽ ሰዓት ወይም ለ40 ደቂቃ። እኔ ከዚህ በላይ አላስቀምጠውም፣ ምክንያቱም አንደኛ ቶሎ ኩፍ ነው የሚልልኝ፣ ሁለተኛ እዛ በላይ ካስቀመጥኩት ይሸታን ሽታውን ወደ መቀየር ያመጣል። እንደዛ ነው እኔ የሚሆነብኝ። እንደዚህ ገጥሜ አስቀምጣለሁ። ከዛ ጅብን ኬሪ እስከዛው ይሄን ቆራርጬ አስቀምጣለሁ። እነዚህን ቆረጥ ቆረጥ አደርግና አዘጋጅቼ አኖራለሁ። እንደዚህ ነው የምቆራረጠው። ከ6 ማተለቅም ትችላላችሁ። እኔ ግን እንደዚህ ነው የማደርገው። ከዛ እንደዚህ ቆራርጬ ጨርሻለሁኝ። እዚህ ሊጤም ኩፍ እያለ ነው፣ ትንሽ ይቀረዋል። ከዛ እንደዚህ ሆኖ ይበቃዋል። እንደዚህ ከሆነልኝ ከዛ ወደ እዚህ ነው የምሰራው። ወደ እቃ ነው አድርጌ ማዘጋጀው። ቂጡን እንትን እቀባዋለሁኝ፣ ቅቤ ነው የምቀባው። እንደዚህ ቀባ ቀባ አድርጌ ከዛ ወደ መስራት። በነገራችን ላይ አስተያየታችሁን ጻፉልኝ፣ በኮሜንት ጻፉልኝ። የሚጨመር የሚቀነስ ካለ እንደዚህ ብታረጊው ብቻ አስተያየታችሁን ጻፉልኝ። ከዛ እንደዚህ አድርጌ ወደ ቀይ ነው የማደርገው። እንደዚህ ነው ልስልስ ያለ ነው ሊጡ። በነገራችን ላይ
እንደዚህ እያደረኩ ወደ ቀይ መደርደር ነው። ተለቀ እንዴ? አስተያየታችሁን ጻፉልኝ እዚህም ትንሽ ቀርቶኛል። እንደዚህ አድርጌ ሰርቻለሁኝ። ከዛ እንደዚህ ጨርሻለሁ። ትንሽዬ ሊጥ ቀርታኛለች፣ እሰራዋለሁኝ ማለት ነው በሌላ እቃ ለራሴ ስፈልገው። ከዛ እንደዚህ ወተት ናርኩት። ያው የቅድሙ ቅቤ እዛ ላይ ስለነበረ ግን እንደዚህ ነው የምቀባው። እንቁላል መቀባት ትችላላችሁ። እኔ ግን አይመቸኝም ሽታው እንቁላል። ስለዚህ ወተት ነው የማደርግበት። ትንሽ ትንሽ እንደዚህ ቀባ ቀባ አድርጌ ምንድነው ስሙ? ሀባ አስዋጥ ነው ምንድነው ስሙ? ጥቁር አዝሙድ እንደዛ ነው የሚሻለኝ። ይሄ እንደዚህ ከላይቱ ላይ ትንሽ ትንሽ አደርግበታለሁ። ከዛ ድጋሜ ገጥሜ ያስቀምጠዋለሁ ትንሽ ኩፍ እስከሚል እንጂ ወዲያው እንደሰራሁት አላስገባውም ማለት ነው ከፍሩን። እንደዚህ ለትንሽ ደቂቃ ለ5 ወይም ለ10 ደቂቃ ቢሆን አሪፍ ነው። እንደዚህ ገጥሜ ያስቀምጠዋለሁ። እዛው መነሳት ሲጀምር ነው የማስገባው። እንደዚህ በደንብ ሸብቤ ያኖረዋለሁኝ። ከዛ እንደዚህ ሆኖ ነው የማገኘው። ለትንሽ ደቂቃ ሳስቀምጠው ቁፍ ይላል እንደዚህ። ከዛ ወደ ፍሩን ያስገባለሁ። መጨረሻ ላይ እንደዚህ ሆኖ ወጥቶልኛል። ወደኛው እቃ ነው የምገለብጠው። ቆይ አትይ፣ ወዴት ትተር ነው? እዛ እንደዚህ አውጥቼ ሌላ እቃ ላይ አኖረዋለሁ። ከዛ ያፈላሁት ስኳር ነበረኝ። ስኳሬን አፍልቻለሁ። ስኳር ሳፈላ ያው ሄል መሰለኝ ስሙ ጨምሬ 3 ሀባ ጨምሬ ነው የማፈላው። እንደዚህ ሆኖልኛል። እንግዲህ አስተያየታችሁን ጻፉልኝ። ትወዱታላችሁ ብዬ ተስፋ አደርጋለሁ። እስኪ ቆይታዬ አሪፍ ነው፣ ምንም አይል። ትወዱታላችሁ፣ አበረታቱኝ። እስከምንገናኝ ቸር ቆዩልኝ። በሌላ በአዲስ ቪዲዮ እመጣለሁኝ። ሸርም አድርጉልኝ፣ ኮሜንትም ጻፉልኝ፣ ላይክም ስጡኝ። መልካም ቆይታ